ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ እንግዲህ የመጣሁት በዋንትያና በቤኪ ጉዳይ ነው። እንግዲህ እንደምታውቁት ይሄ 2 ቀን 3 ቀን ቀውጢ ነበር ማለት ነው። ዋንትያን ስታለቅስ ያው ብዙ ሰው ተመልክቶታል የሷ ቪዲዮ። እንግዲህ ቤኪ መልስ ሰጥቷል። ዛሬ ደግሞ ትላንትና አንድ ላይ ያው ላይቭ ላይ ቁጭ ብለው ሲያወሩ ነበር ያለው እውነታ ሲነጋገሩ ነበር ማለት ነው። እውነት ለመናገር እኔ ምንም ለማለት አይደለም፣ ምክንያቱም እነሱ ሲገናኙ ምንም ሲሉ ስላልነበርኩኝ ማለት ነው። ግን እንደ አንድ ሰው ዋንትያን እንደዚህ በመናገሩ በጣም ነው ቤኪ ያናደደኝ። በተለይ በመጀመሪያ ቤኪን አግዘው ሲሳደቡ የነበሩት ልጆች በዛ የተነሳ ነው ስቅስቅ አርጋ ስታለቅስ የነበረችው ዋንትያ ማለት ነው። በጣም ነው ያሳዘነችኝ። ምክንያቱም እቺ ልጅ ብዙ መከራ ያሳለፈች ልጅ ናት። ከ15 ዓመቷ ጀምሮ ብዙ ማንም ሰው የማይችለውን ችግር ያሳለፈች ልጅ ናት ማለት ነው። እሷ እውነት ለመናገር ታውቃላችሁ ማንም አጠገቧ ሰው የለም። እናትም አባትም ወንድምም አጎትም ሆና ያሳደገቻት ልጇን እንደዛ ሲናገሩባት እውነት ለመናገር በጣም ነው ያዘንኩት። ምክንያቱም ይሄ ቪዲዮ ታውቃላችሁ ይቀመጣል። ነገች ልጅ ስታድግ ስትሰማው ማለት ለልጅቷ ብላ በቃ ልጅ ትጎዳለች ይሄንን ነገር ካየች ብላ ነው እንደዛ ለሷ ክብር ሳይሆን ለልጅቷ ክብር ልቧ እንዳይሰበር ብላ ነው ስታለቅስ የነበረችው እና በጣም ነው ያሳዘነችኝ። እና እቺ ልጅ እንደዚህ ስናየት ሚዲያ ላይ ወይ ስትስቅ ምናምን ልብስ ቀይራ ስለመጣች ደስተኛ ነች ማለት አይደለም፣ ወይ ችግር አላየችም ማለት አይደለም። ያ ሁሉ አልፋ ጠንክራ ስራዋን ሰርታ እና ልጅቷን የሷ ልጅ እያሳደገች እኛ እሷን ማበረታታት ሲገባል እንግዲህ አንዳንዴ ሚዲያ ላይ ታውቃላችሁ አንድን ሰው ስትወዱ የዛ ሰው ደጋፊ ሆናችሁ ሌላውን ሰው ትነቅፋላችሁ፣ ትሰድባላችሁ የማይሆን ነገርና በተለይ በጣም ሚዲያ ግማሽ ፓርቱ አሪፍ ነው ጥሩ ከተጠቀሙበትም፣ በመጥፎም ነገር ስትሄዱ በጣም ነው የሚያስጠላውና በጣም ነው ያዘንኩት እውነት ለመናገር። ያ ሁሉ አልፎ እንግዲህ ሁለታቸውም ላይቭ ላይ ቁጭ ብለው ሲነጋገሩ ነበር። እሱም እንግዲህ እሷም ያለችው ጠይቆ ነበር እንደዚህ አይነት ነገር ምናምን ጾታዊ ጥቃት ምናምን ብላ ስትናገር ነበር ትላንትና። እሱ ደግሞ አልጠየቁም። ያ ሁሉም ሰው ታውቃላችሁ ይምላልና ማንን ማመን እንዳለባችሁ እኔ በጣም ነው ግራ የሚገባኝና እኔ ማለት ከነሱ የተማርኩት በተለይ ዋንትያ እውነት ለመናገር ለሷ ቃላት የለኝም። በጣም ጀግና እናት ናት። በዚህ እድሜዋ ማንም በማይችለው ይሄ ሁሉ መከራ ችላ ልጇ እናትም አባትም ሆና ነው ያሳደገቻት ስራዋን ሰርታ። ግን አንዳንዴ ማለት ሰው ልንወድ እንችላለን፣ ልናደንቅ እንችላለን። ግን ያ ሰው የምናደንቀው ሰው አጠፋም ማለት አይደለም። የቤኪ አሁን ኦሬዲ ቤኪን አግዘው የሰደዋት ልጆች ይቅርታ ጠይቀዋል። እኔ በጣም ያናደደኝ ቤኪ ወጥቶ እንደዛ በመናገሩ በመሳደቡ ነው የተናደድኩት። እሱ ከነሱ ተጨምሮ ማለት ነው። እውነታው እንግዲህ ያው ሁለቱም አውርተዋል ማለት ነው። እና አንዳንድ ሰዎች ደግሞ ቤኪን ወግነው እንደዚህ አይነት ነገር ብትጠይቃትም ኖርማል ነው፣ ማንም ሰው ይጠይቃል፣ ያለ የነበረ ወደፊትም የሚኖር ነገር ነው ብለው እሱን ሲያበረታቱ ነበር ላይቭ ላይ ቁጭ ብለው ማለት ነው። በዛ ላይ ትልቅ ሰዎች አሁን ይሄ ምን ይባላል ማለት ጾታዊ ትንኮሳ ማለት ሚዲያ ላይ እንደዚህ ማስተዋወቁ ሴት ልጅ በቃ ባልፈለገችው ነገር አስገድዶ በመድፈር ኖርማል ነው የሚባል ነገር አለ ብዬ አላስብም። ይሄ በህግ ራሱ ያስጠይቃል። ሴት እህቶቻችን የምናጣው የሚደፈሩት ተደፍረው የሚሞቱት በእንደዚህ አይነት ሰዎች ነውና እኔ ከነዚህ ሰዎች አሁን ምንድነው የምንባለው? እውነት ለመናገር ማንም ቤኪም ቢሆን መጠየቅ ባለበት መንገድ ይጠየቃል። እንደዚህም እሱን ወግነው እንደዚህ የሚያወሩ በተለይ ሴቶችም አሉ። እሱ እንደዚህ ያደርግ ምናምን እርግጠኛ ሆነው በምን ታውቃላችሁ እናንተ? ወንድ ልጅ ነው ሊጠይቅ ይችላል።
እና እሱ ራሱ ግን ምሉ ነው የተናገረው። እኔ እንደዚህ አይነት ጥያቄ አላቀረብኩም። እሷ ባይጠይቃት እንግዲህ እሱ ፊት ለፊቱ ቁጭ ብለን እንደዚህ አታወራም ነበር። እና ለምንድን ነው የማይሆን ነገር ሚዲያ ላይ የምንናገረው? በጣም ትላልቅ ሰዎች በዛ ላይ አዋቂ የምትሏቸው ሰዎች ናቸው እንደዚህ ሲናገሩ የምትሰሙት። እና በጣም ነው የሚያሳፍረው። ምን አይነት ትውልድ እንዳለ ምን አይነት ጊዜ እንደደረሰን ነው የሚያስታውቀው። እና ለምንድን ነው ይሄ ነገር መቆም አለበት? በተለይ የሴቶች ጥቃት ዋንትያ እውነት ብዙ ነገር ነው እንትን ያለችው ማለት ወታ ባትናገር የሁሉ ተደብቆ ቁጭ ብሎ ነበር። የሁሉ ሚስጥር አይወጣም ነበር። ሶ ከእንደዚህ አይነት ነገር ብዙ ሴቶች ይማራሉ ብዬ አስባለሁ። ማለት ሚዲያ ላይ ወጥተው መናገር ፈርተው ሳይናገሩ ብዙ ጥቃት ደርሶባቸው እሷ ግን የሁሉ አንድ ወር ሁሉ አፍና እንግዲህ በሆነ ነገር ሳይሰማሙ ሲቀሩ ነው እንግዲህ ይሄ ሚዲያ ላይ የወጣውና ብቻ በጣም ከባድ ነው። ሶሻል ሚዲያ የሚሰሩ ሰዎች ከጀርባቸው ብዙ ነገር አሳልፈው ነው የሚሰሩት። አሁን የምናያቸው ዩቲዩበሮችም ቢሆን ቲክታከሮችም ብዙ ነገር እና አንዳንዴ ብቻ በጣም ይገርማኝ እና እኔ በጣም አሳዝናኝ ነው እውነት ለመናገር። እኔ ማለት የፈለኩት እንደዚህ የሚያወሩ ሰዎችን ወክለው አንዱን የሚሰሩ ሰዎች የምር መጠየቅ፣ በተለይ ኢትዮጵያ ላይ የሚኖሩ ከሆኑ መጠየቅ አለባቸው። አረብ ሀገርም በአረብ ሀገር ሕግ ይጠየቃሉ። የሴት ልጅ ጥቃት ይቁም። እንደዚህ አይነት ስድብ እኔ እኮ እህት የላቸውም እናት አላቸው እንደዚህ የሚሳደቡ። ወደፊት ደግሞ እንግዲህ ወልደው ልጅም ሊኖራቸው ይችላል። ግን እንደዚህ የሆነ ልቅ ያለ ንግግር፣ የማይሆን ንግግር ሚዲያ ላይ የሚሳደቡ ሰዎች የምር እንደ በቀደሙ መቀጣት። እኔ አንድ ልጅ አለ እማቀው ስሙ ጠፋብኝ። ሚዲያ ላይ በጣም መጥፎ ስድብ እንደዚህ አይነት ነገር ሲሳደብ እሰማለሁ። እንግዲህ ያው አንድ ወር ሙሉ ታስሮ ነው እንግዲህ የወጣው ታርሞ። አሁን በስነ ስርዓት ላይቭ ላይ ቁጭ ብሎ በስነ ስርዓት ነው የሚያወራውና ብዙ ጊዜ ሴቶችን ያንቋሽሽ ነበር ላይቭ ላይ ከሱ ጋር ሲቀመጡ የማይሆን ጥያቄ፣ በቃ በጣም ባለጌ ነገር ነበር ሲናገር የነበረው። በህግ ተጠየቀ። አሁን ልኩን አውቆ እንግዲህ በስነ ስርዓት ላይቭ ላይ ቁጭ ብሎ ስራውን ይሰራል ማለት ነው። እና እንደዚህ አይነት የሚሳደቡ ሰዎች ለምንድን ነው ለህግ የማናቀርበው? ለምንድን ነው ሴትን እንደዚህ መስደብ ሚዲያ ላይ ማለት ምን ማለት ነው? እውነት በጣም ነው የሚያሳፍረው። በጣም ነው ያሳዘነችኝ። ቤኪም ብትሆን እንደ አንድ ሰው አጥፍተህ ሊሆን ይችላል። ኦሬዲ አጥፍተሃል። ባትጠይቃት እንኳን ሚዲያ ላይ ከነሱ ጋር ተጨምረ እንደዚህ መሳደብ አልነበረብህም። እነሱ እንግዲህ አንተን ወግነው አንተን አግዘው እሷን ሲሰድቧት ነበርና እነሱ ይቅርታ ጠይቀዋል። ዋንትያን በጣም ጥሩ ልጅ ናቸው። አንተም ግን ይቅርታ ጠይቅ። እንደዚህ አይነት ነገር እንዳይለመድህ። ሁላችንም ደግሞ እነዚህ ልጆች እንደዚህ አይነት የሚያረጉ የሚሳደቡ ሰዎች ለህግ ማቅረብ አለብን። ብዙ ሰው ሚዲያ ላይ ከሰራ ይሄንን ነገር ይቆማል ብዬ አስባለሁ፣ ድምጽ ከሆነ እና አዲስ አበባ በጣም አሁን ጥሩ ነው እንግዲህ እንደዚህ አይነት የሚያረጉ ሰዎች በህግ እየተጠየቁ ስለሆነ በተለይ ቲክታከሮች ማለት ነው። እና ቤተሰብ የዛሬው ቪዲዮ ይሄንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ ኮመንት ላይ አስቀምጡ ማለት ነው። ሰላማችሁ ብዝት ይበልልኝ።